እኔ እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ እና በራሴም ግንዛቤ ፈተና የሚበዛብን ለምንድን ነው? ለዲያብሎስ እጅ አልሰጠች ተቋም ናት። ቅድም እንዳልኩ ጾሙን ወርሳለች ቅድስት ቤተክርስቲያን። ዝም ብለው የክርስቶስን ትምህርቱን ብቻ አይደለም፣ ጾሙን ወርሳለች። ገዳሙን ቆሮንቶስን ወርሳለች። ገዳም አለን፣ ጾም አለን፣ ጸሎት አለን። እና ክርስቶስን የፈተነ ሰይጣን፣ ለክርስቶስ ያልተበገረ ሰይጣን የክርስቶስ የሆነችዋን ቤተክርስቲያን እንዴት ይተዋታል? በገንዘብ ሊፈትናት ይችላል። በፖለቲካ ዘመን በሚያመጣው የትኛውም ፈተና ሊፈትናት ይችላል። አልተፈተነችም ማለት ግን ወድቃለች ማለት ነው። በነገራችን ላይ የትኛውም ግርግርና ጩኸት ሲሰማ ብታይ ቤተክርስቲያን ውስጥ እጅ አልሰጠች ቤተክርስቲያን ስለሆነች ነው። ጸጥ ካለ ግን ሞታል ማለት ነው። ቅድም ያለው ነው። ከሞተ ወታደር ጋር ማንም ሰራዊት ትግል አይገጥምም፣ አይዋጋም። ስለዚህ በተለያየ መንገድ አንዳንድ ጊዜ በአገልጋዮቿ ትልልቅ በምንላቸው አባቶቿ፣ መሪዎቿ ቤተክርስቲያን ልትፈተን ትችላለች። ከሰማይ ጀምሮ ያመጣው ፈተና ዋና የመላእክት አለቃ አይደል? ፈተና የሆነው የመላእክት ነገድ ነው። የሰማያዊያን ቤተክርስቲያን የፈተናት እኮ አለቃው ዋናው። ዛሬም ድረስ እኛ ብቻ አይደለም እንደዚህ ዝም ብለን እንዲሁ መድረክ ላይ ውርውር ምን መምህራን ብቻ ወይም አገልጋዮች ብቻ አይደለም። ትልልቅ የምንላቸው ሰዎች ሊስቱ ይችላሉ፣ ማይሳሳቱ አይደለም። ይሄንን ፈተና እየተቀበለች ያለችው ግን ከዓለም ጋር ስለማትሄድ ነው። በቃ ጾሙን ወርሳለች፣ ጸሎቱን ወርሳለች። ቆሮንቶሳዊት ቤተክርስቲያን ላይ ፈተና ግድ ነው። ቆሮንቶስ ላይ ቆመ፣ ቆሮንቶስን ወርሰህ ክርስቶስን ጾም ጸሎቱን ወርሰህ ፈተና ከኔ ይራቅ ማለት አትችልም።